የተመለሱት መልሶች ሁለት አይነት አቅጣጫ ነው የሚታዩት። በላይ እይታ በግልብ እይታ ስናያቸው ትርጉም ያላቸው ይመስላሉ። በቃ በቂ ምላሽ ተሰጥቷል ተብሎ ሊታሰብ በሚችል መልኩ የተመለሱ ይመስላሉ። የተጠቀሱትን ጥያቄዎች እንደዛው ናቸው። ነገር ግን ከዚህ በፊት ከሰማኋቸው የክቡር ጠቅላይ ሚኒስትራችን መልሶችና የፓርላማ ንግግሮች ይሄኛው ትንሽ በጥልቀት ወረድ ብሎብኛል። ለምሳሌ ጠላቶቻችን በቀደዱልን መንገድ መሄድ ውጤታማ አያደርገንም። በድል ይቅርታን ከምንጠይቅ ተበድለን ይቅርታ ማድረግ ይገባናል እና ተፈጥሮን ማስተዋል ይገባናል የሚባሉ አንኳር መስሎች ሰጡት ነው። ለዚያውም ለሕዝብ ተወካዮች ምክር ቤት ሊያቀርበው የሚችል ምላሽ ሊሆን አይገባም። ስለፈታን በተፈለገው መንገድ ይፈታል ወይ? ጦርነቱ ላይም እንደዚያው ቀኛ አቅጣጫ ማስያዝ አለመቻል ከዲፕሎማሲ ጋር ማገናኘትና ከዓለም አቀፉ ማህበረሰብ ሁኔታ ጋር ማያያዙ አልረካውበትም። የእርስ በርስ ጦርነት እንግዲህ አሸናፊና ተሸናፊ የማይኖረው ከሆነ እስከ ዘላቂው መፈታት ነው ያለበት እና ህወሓት የሚያነሳቸውን ጥያቄዎች አንስተን ህዝብ ተወካዮች ምክር ቤት ጠለቅ ያለ ማብራሪያ ተሰጥቶበት የሚፈታበትን መንገድ ነው መፈታት ካለበት መካሄድ ያለበት እንጂ አሁን እሳቸው ችግሩን አስቀምጠውት በጎን ነው ያለፉት። እችን ነገር እንድታሰምርልኝ ይፈልጋለሁ። ምናልባት አማራም ክልል፣ ትግራይም ክልል፣ አፋርም ክልል እየተጎዱ ያሉት ወገኖቻችን በቀላሉ ሊታይ የሚገባ ነገር አይደለም። ገርም አንድ ነገር ልንገርህ፣ ከንግግራቸው የተረዳሁት እስከዛሬ ድረስ ሲባል የነበረ ዛሬ እሳቸው ምንም ሳይሉ የጠሩት ህወሓትን ቲፒኤልኤፍ እያሉ ሲጠሩ አንድም ጊዜ አሸባሪ ብለው አልጠሩት። ተወካዮች ምክር ቤት ነው ይህንን ስያሜ የሰጠው። ነገር ግን ምንም ይሁን ምን ይሄ ነገር ወደ ሰላም የሚያመጣ ከሆነ ግን አንድ ከእሳቸው ጋር የምስማማው ነገር መደራደር እንዳለብን፣ መወያየት እንዳለብን፣ ወደ ሰላም መምጣት እንዳለብን ይሰማኛል። ይሄ ግን የኢትዮጵያን ህዝብ መስዋዕት አድርጎ በማስከፈል ሊሆን እንደማይገባ ደግሞ በጽኑ አምናለሁ። ምናልባት ጥልቅ ነገር ተጨማሪ ይሰጡናል ብዬ ተስፋ አደርጋለሁ። በተመሳሳይ መልኩ በኦሮሚያም እንደዚሁ እሳቸውም ያልካዱት ያመኑበት ጉዳይ አለ። በኦሮሚያ የተለያዩ ክልሎች በዋናነት በወለጋና ጉጂ ዞኖች ላይ ከፍተኛ እንቅስቃሴ እያደረገ ያለ ሸኔ ብለው የጠሩት የኦነግ ክንፍ አለ። ከፍተኛ ትኩረት ሊሰጠው እንደሚገባ በጽኑ አምናለሁ። ነገር ግን ኢቨን ጋዜጠኞች ከበር እንዳያደርጉት ሁሉ እየተደረገ እንደሆነ ነው የሚሰማው። ይሄ ለእኔ ትክክል ነው ብዬ በፍጹም አላምንም። ችግር እየተፈጠረ ህዝብ እየተጎዳ፣ ህዝብ እየተጉላላ፣ መውጫ መግቢያ እያጣ አቅጣጫ የሚያስይዝ ወደ ተግባር የሚቀየር መመሪያ ለመስጠት ለተወካዮች ምክር ቤት የሚገባቸውን መልስ አለመስጠት ለእኔ ትክክል ነው ብዬ አላምንም። አሁንም ማናችንም ልንውጣው የሚገባል ተቀናቃኝ የሚሆን ደጋፊ የምንባል አካላቶች ህዝቡ ጋር መወያየት ነው። ይህንን ካላደረገ የተፈለገው ሰላም አይመጣም። ህዝባችን ሰላም ከሌለው ተቋማት ይዘጋሉ፣ ንግድ አይኖርም፣ ትምህርት ቤቶች አይኖሩም። ቆም ብለን ማሰብና ወደ ተስተካከለው አቅጣጫ ልናመጣቸው ይገባል። ይህ የሚሆነው ይህንን ከሚያደርገው አካልና በዋናነት ደግሞ ከህዝቡ ጋር ትክክለኛ የሆነ ውይይትና ድርድር በማድረግ ነው ብዬ አምናለሁ።